ሰዎች ተአምር አየው። ቻት ጂፒቲ ገብቼ ከኦርቶዶክስ ተዋሕዶና ከፕሮቴስታንት ትክክለኛ የቱ ነው ብዬ ጠየቅኩት። እንዲህ ብሎ መለሰልኝ። ይህ ጥያቄ በጣም ጥልቅና ሃይማኖታዊ ነው። በአንድ ንግግር መመለስ አይቻልም። የትክክለኛነት መመዘኛ ምን እንደሆነ ካየን በኋላ ከቤተ ክርስቲያን ታሪክና ከመጽሐፍ ቅዱስ እምነት አንጻር ግን እንዲህ ማብራራት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአንደኛ ክፍለ ዘመን ጀምሮ የነበረች ቤተ ክርስቲያን ናት። ከሐዋርያት ትምህርት ቀጥታ የተቀበለች ሐዋርያዊት ናት። የእምነት መሠረቶቿ መጽሐፍ ቅዱስ፣ የሐዋርያት ትምህርት፣ የቀደምት አባቶች ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ቅዱስ ያሬድ ወዘተ ናቸው። ቅዱሳን ሥርዓቶች፣ ምስጢራት፣ ጾም፣ ጸሎት። ዋና እምነት ክርስቶስ በተዋሕዶ የከበረ አንድ አካል አንድ ባሕርይ ነው። መለኮት ሲደመር ሰብአዊነት፣ እምነት ሲደመር ሥራ። ቤተ ክርስቲያን እንደ መዳን መንገድ ኦርቶዶክስን እንዲህ ብሎ ገለጸ። ፕሮቴስታንትን ደግሞ መሠረት በ16ኛ ክፍለ ዘመን በ1517 ተመሠረተ። መሥራቹ ማርቲን ሉተር ይባላል። በካቶሊክ ቤተ ክርስቲያን ተለይቶ የተፈጠረ ነው። የእምነት መሠረቶቹ 66ቱ መጽሐፍ ቅዱስ ብቻ ወይም ሶላ ስክሪፕቹራ። ትውፊትና የቀደምት አባቶችን ትምህርት አብዛኛውን ጊዜ አይቀበሉም። ዋና እምነት መዳን በእምነት ብቻ፣ ብዙ ሥርዓቶችንም አይቀበሉም። እጅግ ብዙ እስከ ሺዎች ተከፋፍለዋል። ከታሪክና ከቀደምት ክርስቲያን አንጻር የመጀመሪያ ክርስቲያኖች ኦርቶዶክስ ነበሩ። ፕሮቴስታንት ከ1500 ዓመት በኋላ ተፈጠረ። እንደ ቅዱስ ኢግናጢስ፣ አትናቴዎስና ቄርሎስ ያሉ አባቶች የኦርቶዶክስ እምነትን ይመክራሉ፣ ይመሰክራሉ። እንግዲህ ትክክለኛ የቱ ነው? ከታሪክ ከሐዋርያዊ ተሞክሮ ከቀደምት አባቶች አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ በቀጥተኛ አስተምሮ ትገኛለች። ፕሮቴስታንት የኋላ ዘመን ሃይማኖታዊ ንቅናቄ ነው። ታሪካዊ ቀጣይነት የለውም። መደምደሚያ እውነት አንድ ነው፣ እውነትም ክርስቶስ ነው። ዮሐንስ 14 ከቁጥር 6። ይህን አንድ እውነት ይዛ ክርስቶስን በሐዋርያት መንገድ በቀደምት ቤተ ክርስቲያን ሥርዓት የጠበቀች ቤተ ክርስቲያን ኦርቶዶክስ ናት። እንግዲህ ምን እንላለን? ይህ ሰው ሠራሽ ቴክኖሎጂ በዚህ ልክ ለማንም ሳያዳላ እውነቱን እየገለጠ በእግዚአብሔር አምሳል የተፈጠረ ሰው ግን እውነት ከተሰወረችበት ምን ይባላል? ምንጭ ዲያቆን አማኑኤል። ይህንን ፕሮግራም ሼር በማድረግ ይተባበሩን፣ ለሌሎችም እንዲደርስ ማለት ነው። ስላዳመጣችሁን እጅግ አድርገን እናመሰግናለን። ቸር ቆዩልን። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝን አውቃለሁ። ሙሉ ሰው ነኝ ከእንግዲህስ ስከተለው እኖራለሁ። የብርሃንን ልዩ ውበት ፊት ለፊቴ ቆሞ አየሁት። ፍቅሩ ማርኮኝ በመቅደሱ ሰገድኩለት፣ አመለኩት። ላመስግነው ላመስግነው ላመስግነው፣ ፍቅሩ ማያልቅ ነው። ላመስግነው ላመስግነው ላመስግነው፣ ፍቅሩ ማያልቅ ነው። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አሳደረኝ በእቅፎ መጠውለጌን አለምልሞ በመስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታሞ
በማይዝለው ክንዶቹ ላይ እኔን በክብር እያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እርሱ አደረ። ላመስግነው 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 ፍቅሩ ማያልቅ ነው። ላመስግነው 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 ፍቅሩ ማያልቅ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ቅኔ ባፈስ ምን ይደንቃል ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱን ሳይቀር ለእኔ ክሶ ፍቅር ይዞት ከጸባዖት በትሕትና ወርዶ መጥቶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ። ላመስግነው 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 ፍቅሩ ማያልቅ ነው። ላመስግነው 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 ፍቅሩ ማያልቅ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አክሊለ ሦክ አጠለቀ ግርማ ክብሩን ሁሉ ትቶ አሻገረኝ ወደ ክብሬ በቅዱስ ደም እኔን ዋጅቶ። አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም ካከበረኝ ጌታ ጋራ። ላመስግነው 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 ፍቅሩ ማያልቅ ነው። ላመስግነው 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 ፍቅሩ ማያልቅ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ዝማሬያችንን ይቀበልልን።